በጸሎት በጽናት ንግግር በጣም ተደመመች። የማጽናኛ ቃላቶቿ ሁሌም ያስገርሟታል፣ እያስገረሙ ያጽናኗታል። በጸሎት ጽናትን ቅፍ አድርጋ በሁለቱም በኩል ጉንጮቿን ሳመቻት። እውይ የኔ ሚጥሚጣ እህት ስወድሽ እኮ ያልሽው እውነት ነው አለቻት እና ፈገግ ብላ ፈጣሪ ያውቃል ለእኛ ጥሎ የማይጥለን አምላክ አለን አለቻት። ልክ ነሽ እህቴ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን እያልኩኝ እንግዲህ ቀደም ብዬ ያስደመጥኳችሁ ክፍል 5 መጨረሻው ክፍል ነበረ። ዛሬ ደግሞ ክፍል 6 ነው የምንቀጥል ይሆናል። መልካም ቆይታ ይሆንልን። ያው አስተማሪ ጥሩ ትረካ ነው፣ እንደምትወዱት ተስፋ አደርጋለሁ። መልካም ቆይታ። በነገራችን ላይ መሀል ላይ የሆነ የስም ያው በስህተት የገባ ይመስለኛል። እሱን አብሬ የማነበው ከሆነ ይቅርታ ጠይቃለሁ። መልካም ቆይታ። ጽናትና በጸሎት ረጅም ደቂቃዊ ተቃቅፈው ከቆዩ በኋላ ጽናት ቀና ብላ እህቴ አለቻት። በጸሎትም ወይዬ አለቻት። ጽናት በድጋሚ ጥምጥም ብላ አቀፈቻት እና ጭንቀትን ከሚያስረሱ ትልልቅና ዋና ከሚባሉት መካከል መታቀፍ እንደሆነ ታውቂያለሽ አለቻት። በጸሎትም ግርም እያላት አይ እህቴ ይህን ደግሞ ከየት ሰማሽ አለቻት። ጽናትም ሬዲዮ ላይ ሰምቼ ነው አለቻት። በጸሎት ውይ የኔ ውድ ምርጥ እኮ ነሽ አለቻት። ቅፍ አድርጋ ሳመቻት። ከሳምንት በኋላ ሁለቱም ወደ ትምህርት ቤታቸው ተመለሱ። በጸሎት 10 ጽናት ደግሞ 5ኛ ክፍል ደርሰዋል። ጊዜ ሄደ። ህይወትም ከነ ክብደቷ በራሷ መንገድ ተመመች። ጽናትና በጸሎት የሁለተኛ ሴሚስተር ውጤታቸውን ለመቀበል ትምህርት ቤታቸው ናቸው። ወረፋ ይዘዋል። ማንም እነሱን ወላጅ አምጡ አይላቸውም፣ ምክንያቱም ችግራቸውን ስለሚያውቁ። ጽናት ውጤቷን ተቀብላ ከፎቁ ወርዳ እታች እህቷን እየጠበቀች ነው። ወደ ፎቅ አይኗን ቀስራ ሰርተፍኬቷ ላይ የተጻፈውን እጅግ አስደማሚ ውጤት ልታሳያት ከብዙ ጥበቃ ግን ከትንሽ ደቂቃ በኋላ በስተመጨረሻ እህቷ በጸሎት 2ኛ ፎቅ ደረጃ እየወረደች አየቻት። ከዛም ጠራቻት። በጸሎት ቁልቁል እህቷን ስታያት ጽናት ጮክ ብላ እህቴ 1ኛ ወጣሁልሽ አለቻት። በጸሎትም ፈገግ ብላ ጎበዝ የኔ ልዩ ብላ ሌላ ልታወራው ያሰበችውን ሳትጨርስ ልትል ያሰበችውን ሳትጨርስ አንድ ቀንዱ እንጨት የሚል ልጅ ትዕግስትን ታግሎ ወደ ታች ወረወራት። ጽናት ባየችው ነገር ደርቃ ቀረች። ተማሪው፣ አስተማሪው፣ ብቻ ትምህርት ቤቱ የሚሰሩ እና ያሉ ሁሉ በጸሎት ባየችው የጩኸት ድምፅ ተደናግጠው ወጡ። በጸሎት ባወጣችው የጩኸት ድምፅ ተደናግጠው ወጡ። ጽናት ከብዝቷ ስትነቃ
ጩኸቷን አቀለጠችው። አለቀሰች። ውስጧ በኃያል ታመመ። በአንድ ሰኮንዶች የተለያዩ አስቀያሚ ስሜቶች ውስጥ አስተናገደች። አንቺም ጥለሽ ልትሄጂ ነው? በጸሎቴ እህቴ አንቺም እንደ አባባ እና እንደ ማማ ጥለሽ ልትሄጂ ነው? አይ አይሆንም እባክሽ የሚሉ ቃላቶች ከሲቃ ጋር አጎረፈችላት። የበጸሎት የጭንቅላት ደም ለጉድ ጎረፈ። አይ ስቃይ! አወይ ሐዘን! በቃላት የማይገለጽ ሐዘን! የውስጥ ህመም! እረ ስንቱን በለጋ ዕድሜዋ አስተናገደች። አምቡላንስ መጣና አምቡላንሱ ልኮ በጸሎትን ይዟት ወጣ። በቃሬዛ አድርገው ሕክምና ጣቢያ ከነፉ። ጽናትም እንድትገባ ባይፈቅዱላትም ታግላና አልቅሳ እንደምንም ገባች። በስተመጨረሻ ሆስፒታል ደረሱ። ያኔ ጽናት ከመኪና ወርዳ የድረሱልኝ ጩኸቷን ከአምቡላንሱ ጋር አቀለጠችው። ሆስፒታሉ በጽናትና በአምቡላንሱ ድምፅ ታጀበ። ተጨማሪ ነርሶች መጥተው ጸሎትን ሆስፒታል አስገቧት። ጽናት ውስጧ ተሸበረ፣ ፈራች። ውይ በቃ በጣም ጨነቃት። ምስኪኗ ትንሿ ጽናት ራሷን ሳተች። የነቃችው በንጋታው ጠዋት 1:30 ላይ ነበር። አይኗ ደብዘዝ አለባት። ከዛም አይታው እይታዋ ተስተካከለ። ከ1 ሰዓት ተኩል አለች። ሰዓቱን ያወቀችው ባለችበት ክፍል ውስጥ በተሰቀለው የግድግዳ ሰዓት ነው። ስትነቃ መጀመሪያ የጠራችው የእህቷን ስም ነበር። እህቴ ጽዬ፣ እህቴ በጸሎትዬ። ሲቃ በተሞላው እና እንደ በረዶ በቀዘቀዘ ድምጿ፣ ከዛ እንባ በድንቡሽቡሿ ፊቷ ላይ በጥቂቱ ውርጭት በሚለው እንባዋ እያለቀሰች መጣራት ጀመረች። ያለችበት ክፍል በድንገት ተከፍቶ አንድ ዶክተርና ፖሊስ እህቷን ከገፈተራት ልጅ አባት ጋር ገቡ። ጽናት ሰውየው ስታየው ፊቷ ተቀያየረ። እንባና ንዴት ተናነቃት። አትችልም እንጂ ተነስታ ብታፈርጠው ደስ ይላት ነበር ብሎ እንግዲህ ክፍል 6 ላይ ያበቃል። ውድ ቤተሰቦቼ ከወደዳችሁት ያስተምራል፣ ጥሩ ሀሳብ ነው ብላችሁ የምታስቡ ከሆነ ላይክ፣ ሼር፣ ኮሜንት እያደረጋችሁ ማበረታታችሁን አትዘንጉ። በቀጣይ ክፍል እስከምንገናኝ ቸር ይቆየን። የእግዚአብሔር ሰላም ብዝት ይበልላችሁ። ሰላም ቆዩልኝ።